አኒታን አግኝቻት በጣም ምርጥ ሰው ነች። ምርጥ እውነት ነው እና በጣም አድናቂሽ ነኝ ከምንም በላይ በቃ ልሄድ ስለሆነ ሸኙኝ ልሂድ በቃ ይዘጋጅልኝ ሻንጣዬን ምን ቀረኝስ ልቅር መጥቼ ሳታ ማሬ መማር ብዬ ያሁኔማ የመጣሁት ሁሉን ጥዬ መማርን ብዬ ከሰው ሀገር እነዚህ ድረስ እሷን ብዬ ምን ስራለው የሰው ሆኖ ከቆየኝ ፍቅሬ እዚያው ልሂድ እሷን ብሎ በመጣው እግሬ እኔ ስመጣ በናፍቆት ትዝታ ተንገብግቤ ውስጤ መች ገመተው የሌላ መሆኗን መች አስቤ ስትሄድ ያስቀመጥከው የፍቅር ውጥን ግራ ቀኙን በቃ የስህ ሆኗል በል አርፈህ ተቀመጥ ልቤም በል እስኪ አርፈህ ተቀመጥ ገራገር ሰውን ታማኙ መስኪኑ የዋሁ ልቤ በፍቅር ሁልጊዜ ሞኙ ፈጣሪ ይሁን ካላለው አብሮነት እሱን ካልሳለው አይሰምርን ሰውህ ሉጋው ለግሉ ቢጥር ቢያግድም አይሰምርን ሰውህ ሉጋው ለግሉ ቢጥር ቢያግድም መማርዬ ውድድ ነው ማድረግሽ እስከ መጨረሻው። ሽጋሽነት ውድ ወንድም ቴንኪዩ። እሺ ቴንኪዩ መማርዬ በጣም ነው የማመሰግነው የኔ ልዕልት የኔ እናት እግዚአብሔር ያክፍርልኝ። ሁሌም ቢሆን ውድድ ነው ማድረግሽ። ጤናሽን ያብዛለሽ። እዚህ ጋር ያላችሁትን በጠቅላላ እግዚአብሔር ይባርካችሁ። ሁላችሁንም ፈጣሪ እግዚአብሔር ይባርካችሁ። መማርዬ አድናቂሽ ነኝ። እሺ የኔ እናት በጣም 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 እግዚአብሔር ክበሪልኝ። እግዚአብሔር ሁሌ ጤናሽን ይስጥሽ። እኔም አድናቂ ነኝ። በጣም ወድሻለሁ። እሺ ቻው። እሺ የኔ እናት በቃ መልካም ምሽት ይሁንልሽ የኔ ቆንጆ። ቻው። እሺ የኔ እናት። እሺ መልካም ቀን ይሁንልህ። አሜን አሜን። እናቴ ራዚዬ ብታስረዘሙ ደስ ይላል። ሁላችሁም ዌብሳይት ሰላም፣ እንዴት ናችሁ? ሰላም ነው። ስልጣኔ ይመለስልኝ። አሊያም ታንቄ ነው የምሞተው። ቆይ አሁን ዛሬማ ተወስዶብሽ ነው እንዴ? ተወስዶ ታንቄ ነው የምሞተው። ደግሞ ስልጣኔ ይሰጠኝ እንደው ማስታወሽ የኔ ተጠደቀ ነው። ሞትሽ ሞቴ ነው። አንድ ደቂቃ ላውራ መማር ባይዘወይ እኛ ቆይ አሁን እኮ በእኛ ማክሰኞ ነው። ጋሻው ሲያደንቅሽ እኔ ደግሞ በጣም ደስ አለኝ። ጋሻው ሲያደንቅሽ በጣም ደስ አለኝ። እግዚአብሔር በቃ በጣም ደስ የሚል አገላለጽ ነው የገለጸሽ። እውነት ነው እውነት ነው። የዛሬው በቃ ሰዓት ነው የዘራኩት። አሪፍ አገላለጽ የገለጸሽ አይደለም ጋሽነት ምስኪን ናዝሬት የዛሬ ስንት ዓመት እኮ ነው የማውቀው። ነግረሽ አውቀዋለሁ እኮ እናንተ ቤት አይደለ ያደገው አንቺ ብራዘርሽ ጋር ያለ ምን እንደዚህ ምናምን ያለ መሰለኝ። እናት አባት ምናምን የለውም። ድምፁ ደስ ይላል። ጎበዝ ነው። በጠዋቱ ዛሬ ይለያል። የምር እያለ ነው ብላጫ ነው በልጫ አብርሽ እንዴት ነህ? ሰላም መማር ሁላችሁ ገስ ውስጥ ያላችሁ ከታች ያላችሁ ሰላም ብያለሁ። እንዴት ልቆያችሁ? እንዴት ነህ? እግዚአብሔር ይመስገን። እዚህ በማስገባት በጣም አመሰግናለሁ። ያው አንቺን ማደን የለም። በእርግጥ ሁላችን አንድ ራቂት ነን። ኢትዮጵያዊ ሆኖ በውጭ ዓለም የሚኖር አብዛኞቻችን አድናቂሽ ነን። በዚሁ አጋጣሚ አድናቆት እንደ መግለጽ በመግባት በጣም አመሰግናለሁ። እናከብርሻለን። በጣም ሁላችሁ ሰላም ብያለሁ። ቤተሰቦች ሰላም ይብላልሽ። ሰላም ለማየ እንዴት ነሽ?
አለን። እስቲ ሰላም ነው? እንዴት ነሽ? አለሁልሽ። እንዴት ነሽ? አለን። ስላስገባሽኝ አመሰግናለሁ። በጣም አድናቂሽ ነኝ። እሺ አመሰግናለሁ። ማሂ ጨርሽው ጀመርሽ። አንቺ ያስገባሽ እንዳልሽ ማይሞር አታውቂኝ። በእኔ በውስጥ ነው ማውቃት። ውይ በማር እያመሰግናለሁ። የእኔ ቆንጆ ማሂን አውቃታለሁ። አንቺን ናችሁ? እዚህ ናት። የት ሀገር ነሽ? እዚህ ካናዳ እና እኔ እንዴት አዲስ ነሽ? አዎ አዲስ ነኝ። ያውነን አንድ ነን። እንደ አዲስ እያልን ልንኖር ነው። እንዲ እስቲ ምን አስበሽ? አንድ 5-6 ዓመት እስኪሆነን አዲስ ነን አይደል? ኦኬ መማርዬ በጣም ነው የምወድሽ። ግን በጣም ቆንጅዬ ልጅ ነሽ። ሁሌ ነው ማይሽ በቲክቶክ ማለት ነው፣ በቪዲዮ በአካል አይተሽኝ አታውቂም? አይቼሽ አላውቅም የምር። እኔ ግን አይታኛለች ያለሁበት ድረስ መጣ። አስቴርዬ እኔ ውድ ቴንኪው። እና በማሂ በኩል እንደማገኘሽ ተስፋ አለኝ። እንገናኛለን አንድ ቀን ቡና ጠጭ ቤት ማዬ። በጣም ውድድ ነው ማድረግሽ ደግሞ። አመሰግናለሁ። ተጫዎች እንደ ቤትሽ እዩ፣ ችግር የለው። ዛሬ ቀሚስ የለም እንዴ? አዲስ ቀሚስ ማማርዬ እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን። እዚህ እንዴት ነሽ? እውነት በጣም ነው የምናደንቅሽ፣ በጣም ነው የምናከብርሽ ማማርዬ። በጣም የብዙ ሰዎችን ህይወት እየታደግሽ ነው። እንዲሁም የሃይማኖት ቦታዎችን እያስከበርሽልን እያሳደግሽልን ነው እና ለሚሰድቡሽም ሆነ ለሚናገርሽም ሰዎች ቦታ ትስጪ። ማንም ሰው በነገራችን በመልካም ነገር ስትሳተፍ ሁሌም ትፈተኛለሽ እና ፈጣሪ የሚወደውን ይፈትናል። ማማርዬ በጣም ነው የምናመሰግነው። የብዙ ሰዎች ህይወት ስለታደግሽ በጣም ታስፈልጊናለሽ። እነሱም ቦታ ትስጫቸው እልሻለሁኝ። ሁሌም ከጎንሽ ነው ማማርዬ። ፈጣሪ ካንቺ ጋር ይሁን። አሜን አሜን። አመሰግናለሁ። ተጫወቱ እና ዌብሳይት ማማርዬ እኔን አውርጅኝና ፉፉን አስገቢያትና የምትነግርሽ ነገር አለ፣ መናገር የምፈልገው ነገር አለ እያለች ነው። ፕሊስ አስገቢያት። እኔ ልውረድ። አይ አንቺ መውረድ ስልክ ነው የያዛት። ኔትወርክ አለች እኮ ዌብሳይት ሮዚ ስሚኝ ማሩ ብሎግ ለማድረግ ዛሬ እግዚአብሔር ይባርክሽ። ይህ ሰውዬ በጣም መጥፎ ህመም ውስጥ ነበር የሚገኘው። ወደ አንገቱ አካባቢ እንደምታውቅ በመርጠቢያ ስለተመታ የነርቭ ችግር ነበረበት። ልጁም ታሞበት ነበረ። ይህን በማድረግሽ በጣም ብዙ ስራ ትሰሪያለሽ። ሁልጊዜም እኔ በእግዚአብሔር ፊት ነው የምጸልይልሽ። ምክንያቱም እግዚአብሔር ሰው የሚሰበር ሸንበቆ ነው። እግዚአብሔርን ስንደገፍ ነው ሁሉ ነገር የሚሳካው የሚሟላልን። ስለዚህ መማርዬ እግዚአብሔር ከአንቺ ጋር ይሁን። እግዚአብሔር መደበቂያሽ መሸሸጊያሽ ይሁን። የእኔ እናት በጣም ነው የማመሰግነው። ተባረኪልኝ። ሰላም ዋሉልኝ። ሁላችሁም ከእናንተ ጋር እግዚአብሔር ከእናንተ ጋር ይሁን። አሜን አሜን አሜን። ቴንኪው። እሺ ሰላም ዋሉ። እሺ እሺ ሰላም ወይ ከመዘት የተነሳ የትኛው እንደሆነ ራሱ የማውቀው ነገር የለም።
ፉፉ ላኪላት እስኪ። ለምን ወጣሽ መጀመሪያ? ውይ ለምን እንደሆነ አላውቅም። መማር ካን ዩ ካም ቱ ላስ ቬጋስ ቱ ቪዚት እያለች ነው። አለው ላስ ቬጋስ እና እዚህ አይደለች እንዴ? መጣለሁ ትመጣለች። ተጫወቱ 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 ተጫወቱ። ታንጡ እስኪ ልዕልት ተናኘ ቤት ተገብቶ ዝም አይባል። ለእኛ መማር ማነች ምርቃት በጠዋቱ ጠገብን። ዘረኛ ልድም ኢትዮጵያ ምና የማናቅሽ ራሽን ግለጭልን። እኔ እኮ ራሴን መግለጽ አልችልም። እኔ ማለት እኔ ልግለጽልሽ። ምን አይነት ሰው ነኝ? መሳቅ የምትወድ ደስታን የምትፈልግ ለሰው ቀና የምታስብ ነኝ እኔ። በቃ እንደዛ ነኝ እኔ። የሰው ደስታ የሚያስደስታት መማር ማለት ቁኑ የዋርሩ የምር ሁሉም ሰው ተማሪ ሲሆን እንትን ደስታ ባለበት መገኘት ደስ የሚለኝ፣ ሰው ማገዝ ደስ ይለኛል። አይገስ እንደዛ ነው ማለት። መሳቅ መጫወት እወዳለሁ። እና ደግሞ መማር ሰው ነው መሰል የሚነቅላት። አይቲንግ አይዶ ነው አየሻት። አሁንም አረ ሰው አልነቀላትም። ማርያምን ራሷ ኔትወርኳ የት ነው ያለችው? ኢትዮጵያ ውስጥ ናት። ወይኔ እና ቶሎ ግቢና ተናገሪ ምን እንደምትፈልጊ። ይዞር ነበር እኮ ኔትወርኳ ነው ማንም ያስወጣት። ይዞረ ነበር አይደል? አቤል ግን ጸበል ተጠምቀህ ነው የመጣኸው ወይስ እንዴት ነው? ማን አስገባው? ሚት አድርጌው ነበር። በጣም ብዙ ጊዜ ሚት አድርጌው ነበር። አሚን አጣር ሰብለ ቶልጅ ነው። ሰብለ አልነገረችሽም? መማር አልነገረችኝም። ጠይቄ እንግዲህ አይደለሁም ስልኬን ጥዬ ሂጅ የሆነ ሰው ወስዶ ላይቭ ከፍቼ እንደዚህ ከእናንተ ጋር እያወራሁ ከሰብለ ጋር እያወራሁ ያቸው አለፍት ሆነ ካውንተር አለፍት ሳምባሪ ውስጣክ ነው ካነስታ ነግሬያታለሁ። ከትናንት ነው ከትናንት ወዲያ ስልከ ጥላ የት ሄደ ነው? አቤ ላይ ካውንተሩ ላይ የሆነ ባህር ነበርኩና ጥዬ ቤርኩ ከጓደኛዬ ጋር ነበርኩና እሱ አያውቅም ስለ ቲክታክ እና ዝም ብሎ ሲለፈልፍ ነበር። ሰው ሰብለ ግን አንደርስታንስ ነው። ትናንትና ነግሬያታለሁ፣ ይቅርታ ብያታለሁ። ሰብለ ምን የተሳደበችው እኮ ፍሬ ነች። በጣም ሰደብካት ነው። ሰብለን ነው የሰደባት ልጁ እኔ አይደለሁም። ሰብለንም ዋንቱ ላብቱን ምን anyway I walked away for like 20 minutes so that's that. okay አሁን መምዬ እንትን በይና ኢንሳይድ አለ እንትን ኢንሳይድ አለ ፋሲል ደግሞ ሰከታዩና አቤል ለመስማት ነው እንጂ አቤል ድምጻቸው የሚመሳሰለው ከልጁ ጋር ኮመንቱን ካሳየሽኝ እነግርሻለሁ ማለት ነው። ኖ ኮመንት እኮ አይደለም፣ ድምፅም ገብተሃል እኮ ላይ አቤል ዮኬ ጠጣ ነበር ምን እንደሆነ ታውቃለህ? የሆነ ነገር ቶፒክ ይዘን ገብታት መናገር ጀመርክ ማለት ነው። ከዛ ልጅቷ በአንተ ሀሳብ አልተስማማችም። እኔም አንተም ሰው ቤት ነው ያለ ነው፣ እኔ ቤት አይደለም። ከዛ ማለት በደምብ ካስታወስክ ልንገርህ፣ ካላስታወስከው እና ፍሬ የምትባል ልጅ ቀሚስ ምሽጥ እኔ እሷን ለማገዝ ነው የገባሁት ማለት የገባሁት ጋር ማለት ነው ፍሬ ጋር አንተ አሁን ስቃል እንደ እያወራች አለ ኧረ በመድኃኒዓለም እኔ ድረም ነበርክ እኮ በቃ እሱ ነው እያሰብኩ ያለሁት። ጣጣተ መሆን አለበት ደግሞ እኮ ማሳዝነኝ ባት ማለት ነው የአቤል እኔ ለአንተ መከራከሬ ነው የሚያሳዝነኝ። አቤልኛ ነው አቤል እንደዚህ አያደርግም ምናምን እያልኩኝ ሽንጤን ገትሬ ለአንተ ስከራከር እሷን ለማብረድ ስሞክር ምን ስል አንተ ጭራሽ ዋንቱ ላብቱ እንደው ሪስፔክት የማደርጋቸውን ሰዎች ሁሉ
በጣም ነበር የምትሳደበው ማለት ነው። እና ስዌር ታደርግ ነበር እኛ ላይ እንዴ ምንድን ነው ይሄ ልጅ ምንድን ነው ሀሳቡ ማለት ግራ እስኪገባኝ ድረስ ብቻ አንተም አልመሰልከኝም በሰዓቱ። ግን ድምፅህና አብረህ ስትከራከረን ራስህ ነበርክ። ከታች ደግሞ ቁጭ ብለህ ትሳደባለህ በኮሜንት እና በጣም ግራ ገብቶን ነበር። ብቻ ኤኒዌይስ ይቅርታ ጠይቃት። ለእኔ ችግር የለውም በእኔ በኩል አለች። ዛሬ የለች። ስትመጣ ነገር ችግር የለውም እማ የለም አቤሎ እቦልክሃለሁ። ይቅርታ ጠይቅ መማር ቆንጆ ካስቀየምሽ ግን ከፍሬ ጋር ትዝ አለኝ በጣም ያስቀየማት። እኔ ደግሞ አራቀዋለሁ ልጁን ዛሬ እሱ ማለት እሱ ግራ ገባኝ። አንዳንዴ ላይክ ኮንፊደንስ ኖራችሁ ስለ ሰው ስታወሩ ትንሽ ግራ ያጋባል። እኔ አሁን በአንተ መጥፎ ነገር ስታወራ ስትሳደብ ሰምቼ ስለማለቅ ያኔ ሰርፕራይዝ ነበርኩኝና ምንድን ነው የሚለው ኧረ ዛሬ የሆነ ነገር ሆኗል እንደዚህ ሲል አይቼው አላውቅም ብዬ ለአንተ ነበረ ካልም ለማድረግ የተነሳውን ነገር ለማብረድ ፈለኩኝ እሷንም ምናምን ማለት ነው። እና አንተ ግን በጣም ብሎክ እስክትደረግ ድረስ ዩር ላይክ እንትን ማለት ነው። በጣም ከብድ ነበረ የምትናገረው ንግግር የምጽፈው ነገር ማይ ገነስ ብዬ በቃ እና ዛሬ ከአንተ አፍ ልስማው ብዬ ነው። እስኪ ምንድን ነው ደጋግመህ የምትልከው ብዬ ነው። ኦኬ ታንክ ዩ። በእኔ እንደማጨክንማ አውቃለሁ። እኔ ይኸውልህ ዛሬ ምረት የሚባል ነገር የለኝም ለማንም። እኔ ራሱ ሜት አድርጌው ነበር እኮ እንዴት እንዳስገባሽ ዚፖ አኖ ይድራል አይቼዋለሁ። አሳት ግንማ ምንም እኮ መሰለህ አቤል፣ እኔ የምወደው ሰው ጥፋቱን አምኖ ሶሪ ምናምን የሚል ነው እንጂ ልሸውደን ግን ሌላ ሰው ነበር ስልክ የመጀመሪያው ልጅ ልክ ነሽ። አሁን ትዝ አለኝ አይደል አበሻ ልብስ ምትሸጥ የነበረችው የሆነ ነገር ብላኝ ነው። ግን ከመሬት ተነስቼ አይደለም ግን እንትና ጋር እኔ አይደለም በቃ ምንትን ያልነበር እንዴት ነው ኢየሱስ እንዴት ለሆን ነው አለ ያንተ ቀልድ መቼም ማለቂያ የለውም። ይቅርታ ጠይቅ፣ በቃ ይቅርታ ጠይቅ። ሁና ግቢና እንደ ተናገሪና እኔም ስራ ልሂድበት። አንተ ይቅርታ ጠይቅ። ግን መማርዬ አስከፋ አንፈልግም። አሊያም ብሎክ ነው የምናደርገው። እየጠጣህ ምናምን ላይ ባትክባ። ለማንኛውም No, I don't. No. Sometimes I used to, not anymore. በማሪ አቤል ነው ላይክ ሴት ልጅ ነች፣ በዛ ላይ ደግሞ መማር ነች። በጣም በስስት ብናይ በጣም ብዙ ሰው የሚወዳት ሰው ነው። እኔ ለማሽቃበጥ ምናምን ከልቤ ነው ነገር ግን እንደዚህ አይነት ወርቅ የሆነች ሴት መናገር ቱ ቢሆነስ ደስ አይልም። No, it wasn't her. I've never had a problem with her. She's very nice. Someone else, her friend. እኔን አይደለም የተናገረው፣ ግን እኔን አሳፍሮኛል። እኔ ለእሱ ብዬ እንትን እያልኩ ነበረ። ኧረ እሱ እንደዚህ አይነት ልጅ አይደለም፣ ቆይ ተረጋጊ ምናምን፣ እሱ እኮ የኛ ፋሚሊ ነው እዚህ የሚመጣ ላይ ብላይ ምናምን ብዬ ለእሱ ተከራከርኩኝ ማለት ነው። ከዛ ጭራሽ እኔ አይኔን ማመን እስኪያቅተኝ ድረስ የባድ ነገር ይጽፋል ማለት ከሱ ዲስካስቲንግ የሆነ በጣም የሚደብር ነገር ይጽፋል። እኔ ደግሞ እንደዛ ብዬ የእኔ ፋሚሊ ነው ብዬ ተናግሬ እንዴት እንዳፈርኩኝ ማለት ነው። አቤል እና አቤል ላይክ አድን ኤክስፔክት ፍሮም ዩ እንደዚ አይነት ነገር እኔ ለራስህ ነው። አንተ ትልቅ ሰው ነህ፣ የተሻለ ሀገር እየኖርክ የተሻለ ነገር ማስተማር እየቻልክ ሌሎቹን አንተ እንደዛ አይነት ስትሆን አንተ ነህ ሀገ ያረከው ኤምዚ የጻፈው አንተ ነህ ወይ ሀገ ያረኩት አልኩት። ሌባ ሊሸውደን የነበረው ሀቅ ተደርጌ ምናምን ብሎ ነው። ግን መቃ ነበት ሲነቃ ይቀራል። አቤልዬ
ሶሪ በላት ፍርዬን፣ ጥሩ እህታችን ናት። እኔ ችግር የለውም። ላይክ ሌላ ጊዜ ትክሰኛለህ ናይስ በመሆን ችግር የለውም። ስመጣ ኔክስት ታይም ሶሪ እላታለሁ። አሁን ሶሪ ልበላት ከሌለች ፍርዬ ይቅርታ። ፍርዬ በጣም ሶሪ በላት። ፍርዬ በጣም ሶሪ ያዝናለሁ። አቤል ደስ አለሽ? እኔማ አንቺን የሰደበሽ ራሱ መስለኝ ማርያምን። አቤል አናደ የራሱ ፈለው ባኳ አንስቼ ምናምን ጠቅልዬ ነው የጣልኩት መስሎኝ ነበር። መጀመሪያ ጥዬ ነበር እንዳለ አሁን እኔ አስገቢው አቤል ፋሚሊ ነው ብዬ ሌላ ሰው ከሰደበ እኔን እንደሰደበ ይቆጠራል። አይ ነው ያ ፍሬ ማናት? ፍሬ ናት። ተስማምተናል። በቃ አለፈ። ወደኋላ ኔክስት ታይም ስትመጪ ግን ደውዪልኝ። ዩኤስኤ ስትመጪ እደውላለሁ። ለዚህ ላይ ይቅርታ ልብህ እደውላለሁ። ግን አይጋሽ ባይ ደህና እደር። አንተ አሁን ስትለኝ ነው ወጣ። ይሄ ምን አሽቃባጭ ነው? አንድ ሽም ቢሆን እኔንም ቢሆን አፍሽን የምትከፍቺ ሚት ነው ዛሬ። ራሴን ነው የማስከብረው። እያንዳንድሽ አትንቀለቅ። ቤላዬ ሰላም ብለናል። አቤልዬ እኮ ቀልደኛ ልጅ ነው። አይገርምም እንደዚህ ማለቱን። እኔ ራሱ እኮ እንደዛ እኮ ነው ሰርፕራይዝ የሆንኩት። ወይስ ተዘግቷል? ሳምራዊ እንዴት ነሽ? እንግዳለች መማርዬ ኮፍዬን አንዴ ያስገቢያት በፈጣሪ። ማርቴ ግን ነገ ቢሆን አሪፍ ነበር። እሺ እሺ ኢዝ ኦኬ። አልቆይም። ኦኬ ኦኬ። ቀጥይ። አይምሽ እንዳጤ ቴትሮስ ማን የሰራሽ ልቅም ያለ ስሬት ሲያምር ታምራለሽ እኮ በጣም ተጫወተችብኝ። ያሬዶ ሰላም ብያለሁ። በጣም ነው የሚያምረው። ማርያምን ያምራል። እንጃ ሮዚዬ፣ እኔ አላውቅም። ሮዚዬ እኔ ፍቅር ነይ ዝም ብለሽ ዝም ብለሽ ዝም ብለሽ ግቢ አላልሽም? ስሚ በቃ እንደ ዛሬ የጨዋታ ቀን ከሆነ ማለት ነው መማር ለምን አንድራትም ቶሎ? ይኸው ጭቅጭቅ እኮ አንዳንዴም እየቀኑ ስለሆነ ማለት ነው ቤት ጎትተው ስላልወሰዷት ገባሽ ስላላገኟት ሊሆን ይችላልና ማሚ በመስመሪያ ነው እንደ የከፈለችው ምኑ